ረመዳን ከገባ ሁለተኛ ጁምዓ ላይ ደርሰናል። ስለዚህ በትኩረት ማድረግ ያለብንን ሁለት ጉዳዮች እነግራችኋለሁ። ታዲያ ጀነት ለመግቢያ ሰበብ በሆነ ሥራ ላይ መሳተፍ የፈለገ ይህን መልእክት ለብዙ ሰው እንዲደርስ የሚደረጉትን ነገሮች ማድረግ አይርሳ። የመጀመሪያው ጉዳይ ሰለዋት ማውረድ ነው። ማን ነው እስቲ ይበልጥ ወደ ውዱ ነቢይ ቅርብ መሆን የሚፈልግ? የአላህ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለውናል፣ ጁምዓ ቀን እኔ ላይ ሰለዋት ማውረድ አብዙ፣ የኡመቴ ሰለዋት ሁሌ ጁምዓ ቀን ይቀርብልኛል። እኔ ላይ ያወረደው ሰለዋት የበዛ የበለጠ ወደ እኔ ቅርብ ይሆናል ብለውናልና ሰለዋት ላይ እንበርታ። በተጨማሪም የጁምዓ ሌይል የተባለው ከሐሙስ መግሪብ ይጀምራል። ይህን የጁምዓ ሌይልና ቀኑን እያንዳንዷን ሰከንድ የአጅር ካዝናናት። ሰለዋት እናብዛ። የጭንቀት ማራገፊያ የወንጀል ማስማሪያ አንዱ መንገድ ሰለዋት ማብዛት ነውና። ሁለተኛው ጉዳይ ደግሞ ሱረቱል ካህፍን መቅራት። ሱረቱል ካህፍን መቅራት ብዙ ጥቅሞች አሉት። እኔ ለዛሬ ያዘጋጀሁላችሁ በውስጡ አላህ ትልቅን መልእክት እየነገረን ስላለው ጉዳይ ነው። ከዛ በፊት ይህን ጥያቄ ራሳችንን እንጠይቅ። ምናልባት ብዙ መልካም ነው ያልኩትን ሥራ ሰርቼ ይሆናል። እንቅልፍ አጥቼ ስሰግድ አድሬ ይሆናል። የፀሐዩ ሐሩር እየገረፈኝ የውሃ ጥም እያንገበገበኝ ጾሜን ውዬ ሊሆን ይችላል። አላህ ጋርስ ሥራዬ ደርሶ ይሆን ወይስ ከከሳሪዎቹ ሆኛለሁ? አላህ ደግሞ እንዲህ ይለናል፣ በሥራዎች በጣም ከሳሪዎችን እንንገራችሁን በላቸው። እነዚያ እነሱ ሥራን የሚያሳምሩ የሚመስላቸው ሲሆኑ በቅርቢቱ ሕይወት ሥራቸው የጠፋባቸው ናቸው። ስለዚህ ሥራችንን ለአላህ ጥርት አድርገን ካልሰራን አላህ ዘንድ ተቀባይነት የለውም ማለት ነው። አላህ በሰማነው ተጠቃሚ አድርገን። የተለያዩ ትምህርቶች ወደ እናንተ እንዲደርስ የፕላስ ምልክቷን በመጫን የመልካም ነገር ተከታይ ይሁኑ።